እኔ አንቺ ልጅ ለመሆን ብቁ አይደለሁ። አንቺ በጣም ንጹህ ሰው ነሽ። እኔ ባንተ እንዴት እንደምኮራ አታውቅም። የኔ መከታ ልጄም ወንድሜ እኮ ነህ። ያንተ ማን አለኝ? ሮማን ከልጄ ጋር እያወራሁ ነው። ቢኒ እኮ ልጄ ነው። ቢኒ አትጥሪ። ና ቢኒ ተው ተው ቢኒ ተው በቃ ተው በቃ አስመሳይ። ተረጋጋ ቢኒ። አንተን አክስትህን የምትመታው? ተጠንቅቂያት። እቺ አረመኔ እርኩስ ናት፣ ለማንም የማትራራ ረክሳ አረከሰችኝ። እኔን እንደረከስ ይላል። እኔ ካንተ ውጭ ወንድ ቀርቤ አላውቅም። አረፊ በጣም ጨካኝ ሰው ነሽ። እህቴ አፈቀርኩሽ፣ አረከስኩሽ። ምናልባት ይሄን ብታውቂ ከኔ በላይ ትሰበሪ ነበር። እንደዚህ አይነት ነገር እዚህ ቤት ለምን እንደተፈጠረ እንዳለ አላውቅም። እድል ይሄ ሁሉ ነገር ግን ባንቺ እንደሆነ ወቂ። እሺ? አዎ አውቃለሁ። ቢኒ ልጄ እባክህ አታስጨንቀኝ። ምን ሆነ ነው? አንቺን ዝም በይ ብዬሻለሁ። አልልም፣ ዝም አልልም። እዚህ ቤት እንደኔ የሚያስብልህ ሰው የለም። ቆይ ግን ቢኒ ምን አድርጌ ነው? እኔ እኮ እንደ እናት ነኝ። አውቃለሁ አንቺ ወላጅ እናቴ ነሽ። ቢኒዬ በጣም ተጨነኩልህ እኮ። እኔ የምትጨነቂለት አይነት ሰው አይደለሁም። ደግሞ ምን ማለት ነው? በቃ ምንም አትበይኝ። ፈቃድሽ ከሆነ ለትንሽ ጊዜ ወደ ሆነ ቦታ እንድሄድ ፍቀጅልኝ። እባክህ ልጄ፣ እባክህ የኔ ጌታ፣ እንደዚህ አትበይኝ አልኩሽ እኮ ማም። እኔ ያንቺ ልጅ ለመሆን ብቁ አይደለሁም። አንቺ ንጹህ ሰው ነሽ። እኔ በአንተ እንዴት እንደምኮራ አታውቅም። የኔ መከታ፣ ልጄም ወንድሜም ሁሉ ነገር እኮ ነህ። ያለ አንተ ማናለኝ? ወይዘሮ ገነትና ቢኒ እየተጨዋወቱ ምንም እንኳን ጨዋታ ባይሆንም አዝነው እያለ ልቡ ተሰብሮ ለማረጋጋት እየሞከረች ወይዘሮ ገነት ሮማን ቢኒዬ ልጄ ምን ሆነ ነው ትላለች። አትጥሪኝ በማለት ከተቀመጠበት ተነስቶ በጣም በብስጭት ጉሮሮዋን ሲያንቃት ወደ ሶፋ ሲወረውራት ወይዘሮ ገነት ተው ተረጋጋ፣ እንዴት እንደዚህ ታደርጋለህ? አንተ እንዴት አክስትህን ትመታለህ? ትላለች ወይዘሮ ገነት። ቢኒ አትመኛት እንጂ በጣም መጥፎ ሰው ናት። ለማንም አውጥቶ ሊናገረው ያልፈለገው ነገር ግን ውስጡን እያመመው ነው። እድልም ደግሞ እዚህ ጋር ከሱም ፀጉር ወስዳለች፣ ከሮማንም ፀጉር ወስዳለች። እንግዲህ የሚያምን ሰው ከሌለ የግድ ዲኤንኤ መደረግ ስላለበት እድል የሁለቱንም ፀጉር ወስዳለች እና ይሄ ነገር ደግሞ በትክክል ልጇ እንደሆነ ወይም ደግሞ ሰርቃም እንዳላመጣችው እንድታወቅ ይረዳል ማለት ነው። በጭራሽ ልጅ አይደለም ከመንገድ ወርቆ አግኝቸው ነው ብላ ልትክድ ትችላለች እና ሮማን። ስለዚህ እድል የሚያስፈልገውን መረጃ ይዛለች። ምናልባትም ገነት በጭራሽ እኔ ልጅ አይደለም አልወለድኩትም፣ እህቴ ልጇን አታ ልቧ ሲሰበር እኔ ደግሞ ከመንገድ ላይ ልጅ ተጥሎ ሳገኝ ይሄን ልጅ እህቴን ሊያጽናናት ይችላል ብዬ አመጣሁት እንጂ በጭራሽ የወለድኩት ልጅ አይደለም። ነገር ግን እንደ ልጄ የማየው ራሴ አምጥቼ ስለሰጠሁሽ እና ራሴ ከመንገድ ላይ ስላነሳሁት ልጄ ነው ብዬ ስለማስብ ነው። ራሴ ከጎዳና አንስቼ ማደጎ ሰጥቼው ነበረ። በኋላ ደግሞ አንቺ ያ ነገር ሲደርስብሽ ሄጄ እንዳለበት ቦታ እንዳመጣው አደረግኩሽ እንጂ እንድናመጣው በፍጹም የኔ በማህፀኔ የወጣ ልጅ አይደለም ልትል ትችላለች። መቼም የሆነ ነገር ሰበብ አታጣም። ነገር ግን አሁን እዚህ ጋር እድል በጣም ትልቅ ነገር ነው ያደረገችው። ከሱም ፀጉር ከሷም ደግሞ መጠሪያዋ ላይ ወስዳለች። እሱንም ፀጉሩን እያሻሸች በዛ ሰበብ ፀጉር ወስዳለች። ቢኒ ወደ እድል ክፍል በመሄድ ልብሷን ሲበረብር እድል ስትደርስ ምንድን ነው እየፈለግክ ያለው ስላለች ቢኒ ሌላ የደበቅሽኝ እድሜ ልኬን የማላውቀውን ነገር ተሳስቻለሁ እንዴ ትላለች እድል። መደበቄ ትልቅ ጥፋተኝነት እየተሰማኝ ነው ትላለች እድል። ቢኒ አሁን ግን ጥፋተኝነት እየተሰማኝ ያለው እኔን ነው። እድል ፈልግህ እኮ ከሮማን አልተወለድክም። ቢኒ እድል ለማጽናናት ፈልጋ ጠጋ ብላም አይዞ ለማለት ለማባበል ብትሞክርም ነገር ግን አትንኪኝ ልቀቂኝ ሲላት እድል ደግሞ ስላልተረዳችው ያለውን ነገር በጣም ተበሳጭታበታለች። እሱ የሚፈልገውን የሴትነት ክብሬን ከተጠቀመ በኋላ በቃ አይፈልገኝም ጠልቶኛል ብላ ነው ያሰበችው። ነገር ግን እሱ ደግሞ እዚህ ጋር እህት መሆኗን ስለተረዳ እሷ የማታውቀውን እሱ ስላወቀ እጅግ በጣም ልቡ ተሰብሯል። እድል ግን ይሄን ነገር ስለማታውቅ በጭራሽ የጠላትና የሚፈልገውን ነገር ካደረገ በኋላ በቃ እሷን እንደማይፈልጋትና እንደናቃት አድርጋ ነው ያሰበችው። ነገር ግን እሱን ያስጨነቀው አንድ ነገር ነው። በጣም ተሰምቶታል። መች ነው እንዴት ነው ሰው ሊሆን የምችለው እያለ ራሱን እየወቀሰ በመጠጥም ራሱን ሊደብቅ ቢሞክር ነገር ግን አልቻለም። እጅግ በጣም ከአእምሮ ከህሊናው በላይ ሆኖበታል።
በመጀመሪያም የገነት ልጅ መሆኗን እያወቀ ይህን ስህተት ቢፈጽምም ነገር ግን ገነት ብታሳድገው ነው እንጂ አልወለደችውም የሚለውን ነገር አስቦ ነው። ብታሳድገኝም አልወለደችኝም የሚለውን አስቦ ስለነበር ነው። ነገር ግን አሁን እዚህ ጋር እህቱ ስለሆነች ጸጸቱ ከህሊናው ሊወጣለት አልችል ብሏል። መቼም ሰው አልሆንም በጭራሽ እያለ ራሱን እየወቀሰ ነው በተደጋጋሚ። ቢኒ ወደ አሁኑ ደግሞ እዛ ማደጎ ቦታ በፍጥነት ይሄዳል። የሰማሁት እውነት ነው ወይ ይላል። ምንድን ነው የሰማው? እሱ ሮማን እናቴ ናት የሚባል ሰምቻለሁ። ማናት ሮማን ይላል ሰውየው። ተምልትዋሸኝ ነው እንዴ? ቢያንስ እኮ በልጅነቴ እጄን ይዘኸኛል አይደል? እባክህ ራራልኝ ይላል ቢኒ። ከአንተ ጋር መታ የነበረችው ልጅ አንተን ያመጣችህን ሴትዮ ፎቶዋን አንስታ ሄደች። አውቃለሁ፣ ይሄ ደግሞ ስህተት ነው። እኔ ደግሞ ለአንተ መልካም ያሰበች መስሎኝ ነበር። እና ፎቶው ላይ ያለችው ሴትዮ ናት እኔን ያመጣችኝ ይላል ቢኒ። ሰውየውም አዎ፣ ምንድን ነው ችግሩ? አይሆንም፣ በጭራሽ እንደዛም አይሆንም። ማመን ከብዶታል ቢኒ። ሰውየውም እሷ ማነች ይላል። ባክተውኝ ጉንውኝ ያለው በማለት ተነስቶ ጥሎት ይወጣል ቢኒ። ቢኒን እጅግ በጣም ያስጨነቀው ነገር ቢኖር የሮማን እናትነት አይደለም፣ ነገር ግን ከእህቱ ከእድል ጋር የፈጸመው ስህተት ነው እንጂ የሮማን እናትነት ድሮም አይወዳትም። አሁንም እስከ መጨረሻው ሊያያት አይፈልግም። ከዛ ተመልሶ ሶፋ ላይ ተኝቶ ያገኙታል ወይዘሮ ገነት። ቢኒ ኧረ እባክህ ተጨንቄያለሁ፣ የሆንከውን ነገር ንገረኝ፣ ማን ነው ያስቀየመህ? ትላለች ወይዘሮ ገነት። እባክሽ እኔ ስቃዩን እጋፈጠዋለሁ፣ ያች ሴትዮ ግን አደገኛ ናት ይላል። ማነች እሷ? እህትሽ። ሲጀመር እሷ እህትሽ ሳትሆን ጠላትሽ ነች፣ ቆፍራ የቀበረችሽ። ወይዘሮ ገነትም ምን ይላሉ? እመኝኝ ከህይወትሽ ካላራቅሻት አንቺን ትገልሻለች ይላል ቢኒ። በትክክልም ቢሳካላት ትገላታለች። ከመግደል አይተናነስም። ልጅሽ ሞታለች ብላ ልጇን ሽጣ ነው የራሷን ልጅ እዛ አስቀምጣ በማደጎ አስመስላ የእሷን ንብረት እንዲወርስ የፈለገችው። ወይዘሮ ገነትም ቢኒ ተረጋጋ ይላሉ። ከዚህ በኋላ መቼም የምረጋጋ አይመስለኝም። እሺ ምንድን ነው ያደረገች ንገረኝ። እሷን ራሷን ጠይቂያት፣ ራስሽ አውሪያት ሂጂና። ወይዘሮ ገነትም ሮማን ጋር በመሄድ ምን አድርገሽ ነው ምንድን የተፈጠረው ይላሉ። እሱ እንደዚህ እንደሆነበት ልጄ እንደዚህ የሆነበት ምክንያት አንድ ነገር ብቻ ነው፣ ከእድል ጋር ሄዶ ከመጣ በኋላ ነው። ሁሉም ነገር በእድል የተቀነባበረ ነው ትላለች ሮማን የራሷን ስህተት ለመሸፋፈን። እሱ እኮ ግን አንቺን እያለ ነው ትላለች ወይዘሮ ገነት። ሮማንም እና ታዲያ እሱማ ይበል እንጂ ምን ሊል ይችላል? ሴት ሌላ ከሞት አይፈራም ይባል የለ። ወይዘሮ ገነትም እድል እሱን ወደ አንቺ ጋር የምትልክበት ምንም ምክንያት የለም፣ የፈለግሽን ማመን ትችያለሽ ትላለች ሮማን። ወይዘሮ ገነትም እመኝኝ እደርስበታለሁ ይላሉ። በስተመጨረሻም ቢኒ መጠጥ ሲጠጣ ስለቆየ አንደኛ በጣም ልቡ ተሰብሯል፣ በጣም አዝኗል። ሁሉም በተሰበሰቡበት ምን አድርጌህ ነው ቢኒ? እኔ እኮ እንደ ልጄ ነው የማይህ ስትል ሮማን እንግዲህ እሱን ፍርጥ አድርጎታል። አዎ አውቃለሁ አንቺ ወላጅ እናቴ ነሽ ብሎ እንግዲህ ፍርጥ አድርጎታል። እነሱም ደንግጠዋል። በቀጣይ ይሄን ነገር በህልም ነው ወይስ መጠጥ ስለጠጣህ ነው ወይስ ምንድን ነው የተፈጠረው ብለው እንግዲህ እነ ወይዘሮ ገነትም ግራ ሊጋቡ ይችላሉ። ገነት እንግዲህ ምን እንደምትል እሱን በቀጣይ የምናይ ይሆናል። ሮማንም መካዱ አይቀርም። በጭራሽ እኔ መንገድ ላይ ተጥሎ ሳገኘው እህቴ ደግሞ በሰዓቱ ልቧ ስለተሰበረ ልጇ ስለሞተችባት ልጅ አገኘሁላት ብዬ አመጣሁ እንጂ በመጀመሪያ ማደጎ ቤት ወስጆ ነበር ከመንገድ ተጥሎ አግኝቸው። ከዛ ደግሞ እህቴ እንደዛ ስትሆን ሂጃ አመጣሁላት እንጂ ሌላ በፍጹም አርግዤ ወልጄው አይደለም ብላ እንደምትክድ ምንም ጥርጥር የለውም። እድል ላይ ስቃይ ልታበዛ ትችላለች፣ ነገር ግን አታበዛም። ምክንያቱም ቢኒ እድል የገነት ልጅ መሆኗን አውቋል። ስለዚህ እሷ ትኖርበት ከእናቷ ጋራ። ስቃይ የሚበዛው የእኛ እንጂ የእሷ አይደለም። እሷ በእናቷ ቤት የምትሰቃይበት ምክንያት የለም ብሎ በእርግጠኝነት በግልጽ እንደሚናገር ምንም አልጠራጠርም። ሮማን ካሁን በኋላ እድል ላይ ልትጫወት እንደማትችል በእርግጠኝነት ዝም የሚል አይመስለኝም። ይሄንን ዝም ማለትም የለበትም። በእናቷ ቤት ሰራተኛ ሆና በነ ሮማን ስትንቋሸሽ እና በማና ስሟ በዛ በመላት አሁን ሮማን እድልን ቢቻላት ህይወቷንም እስከ ማጥፋት ትደርሳለች። ነገር ግን ቢኒ መፍጠን አለበት። በፍጹም እናትና ልጅ መገናኘትና መተዋወቅ አለባቸው። እሷ ልጅሽ ነች የወለድሻት፣ የገዛ ልጅሽን ሞታለች ብላ ሽጣልሽ ነው ለሰው። እኔን ደግሞ ራሷ ወልዳ ከማደጓ መጣሁ በላይ አንቺን ንብረት ልትወስድ ይቺ ከሃዲ እህትሽ ይህንን ሁሉ ያቀነባበረችው እሷ ናት ብሎ በግልጽ ይነግራል ብዬ እኔ ተስፋ አደርጋለሁ። ሽፍንፍን እንደማያደርገው በእርግጠኝነት ተስፋ አደርጋለሁ። ካሁን በኋላ እድል ላይ እንድትጫወትባት የሚፈቅድ አይመስለኝም። ካልሆነ ግን ሁለቱም አንቀው ሊገሏት ነው የሚፈልጉት፣ ሜላትም ሆነች ሮማን። ይህን ነገር ግን በፍጹም ዝም የሚል አይመስለኝም። ለራሱ በጣም ህሊናውን እየወቀሰው እየተጸጸተ በጣም እየተጸጸተ ነው ያለው ከእሷ ጋር ስህተት መፈጸሙ። እህቴ ጋር ረከስኩ እያለ እንግዲህ
ወይ ስማ